ሸኽ እገሌ ጋር ቀራ ነበር አለኝ የሸኽ ነገረኝ የሚቀራበትን ሀገር ነገረኝ አካባቢው መንገር አደብ ስላልሆነ ነው ሸኽ እገሌ ጋር ኪታብን ቀራ ነበር እሳቸው ሲሞቱ ተበተንን ስንበተን ደግሞ ድግምተኛ እገሌ አገኘናል ያንን ድግምተኛ እገሌ ብዬ ብነግራችሁ ከዛ አካባቢ የመጣችሁ ሰዎች ታውቁታላችሁ አደብ አይደል ቤተሰቦቹ ምናምን ካሉ ቀለው መሰባበር ስለሚሆን because ሚዲያ ነውና አላኩል ሐል ያ አገኘንና ሰበሰበን ወደኛ አለ ወደነሱ እያገለገለንና እኛ የምንላከው አስቸጋሪ ነገር ካለ ለማስፈጸም ብቻ ነው የምንላከው አለ ታዲያ ስለው የላከውን ሁላ እየመለስክበት ስታስቸግረው በአራተኛ ዙር እኔን ይላከኝ እንዳስፈጽም ነውና እኔን አችለኝ ማለት ለምሳሌ እገሌንና እገሌን ታስታቃለህ እገሌንና እገሌን የገደልኩት እኔ ነኝ እገሌንና እገሌን በመኪና ያጋጨሁት እኔ ነኝ እገሌን እንደዚህ ያደረገ የገለልኩት እኔ ነኝ እማቃቸውን ሰዎች ነገረኝ እገሌና እገሌ በሞተር ሳይክል ሲሄዱ እንደዚህ አይነት ቦታ ላይ ተጋጭተው አልሞቱም አዎ እኔ ነኝ በሲኑ ያስገጫዋቸው ምናምን አለ አቃቸዋለሁ እነዛን ሰዎች ደግሞ ስለዚህ አችለኝም ማለት አሁን ቆይ እስቲ እኔና አንተ ቋውን እልሁንተውና እንግባባ አልኩት እንትኑ ፍክራው እንዲኖራችሁ ድትገነዘቡ ስለፈለኩ ነው እዚህ ውስጥ መገባው እስቲ አሁን እኔና አንተ እልሁንተውና እንግባባ እንዴት ነው የምትሰሩት አሰራሩ እንዴት ነው የሸኻችሁስ አሰራር እንዴት ነው ሸኽ ገሌስ እንዴት ነው የሚሰራው ብዬ እማቆ ሌላ ሸኽ ነበረ ሁለት ሳሂሮች አሉ እማቃቸው እዛ መንደር ላይ አስቸጋሪው ሁለቱም ሳሂሮች ይልካሉ መልሳሉ እና እስቲ እንዴት ነው አሰራራቸው ንገረኝ አሉ በክፋት ረገድ ላይ እኔን የላከኝ ሸኽ ይብሳል አለ እንትና ሸኽ እንደው ሻል ይላል አለ እንዴት ብዬ ልዩነትን ስጠይቀው የኛ ሸኽ መተ ስራልኝ ብለህ ስትለው ይነግራል እንዲህ ነው አደጋ ነው ምናምን ይላል ግድ የለም ካልከው ይሰራል አለ የእንትና ሸኽ ደግሞ ስራልኝ ብለህ ያልከው እንደሆነ ያመላልሳል 3 ጊዜ ያመላልስና በሶስተኛው ይሰራል አለ ይሄንን ነው አሁን ልነግራችሁ የፈለኩት ፋይናሊ ምን ሆነ የሆነው ሆኗል ወሊላሂ الحمد والمنه ጥሩ መጨረሻው ጥሩ በጥሩ መልኩ አልቋል አሁን ለማንኛውም ማለት የፈለኩት ምንድነው ሐታ ሳሂሮች እንኳን እነዛ መላእክቶቹ ቀርቶ ሳሂሮቹ አቅላቸው ጥሩ የሆኑ ሳሂሮች يعني ሙሉ ለሙሉ ያልወጡ ሳሂሮች وما يعلمان حتى يقولا انما نحن فتنه فلا تكفر ተው እዚህ ውስጥ አትግባ እኛ ለሰዎች ፈተና የተላከን መላእክቶች ነንና ክህደት ውስጥ ገብተህ ስታበቃ በኋላ ዱንያህንን ማኸራንም እንዳትከስር ተው ብለው ያስጠነቅቁና እንቢ ያለውን ብቻ ነበረ የሚያስተምሩት አለ አላህ Subhanahu Wa Ta'ala